ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ ጃል ሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀበለ? እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። እነዛ ነርሷቸው አንዳንድ ሰው የተለየ ጸባይ ያለው ሰው አለ። መጥፎ ሰው አይቼ ሌላውም ሁሉም አዲስ መጥፎ ናት አይደለም፣ ሌሎች ሰዎች መጥፎ ስለሆኑ ምክንያቱም በትክክል ቁርአኑን በደንብ ትክክል ከተረዳሽው it's a philosophy, it's a science, it's an art, it's a religion። ውስጡ ስትገቢ ቁርአን ውስጥ በጣም የሚገርም ፍልስፍና አለው፣ በጣም የሚገርም አርት አለው፣ በጣም የሚገርም ሳይንስ አለው። ባዮሎጂ ተምረናል አይደለ? ባዮሎጂ ትምህርትን ቁርአን ላይ ታገኘዋለሽ። ፊዚክስን ቁርአን ላይ ታገኘዋለሽ። ኬሚስትሪን ቁርአን ላይ ታገኘዋለሽ። it's a wisdom። አዲስ እያስቀረብኩሽ ስለምን ከኑረ ሰው ጋራ ስታወሪ ስትጫወቺ ሙስሊም አትሆኝም። በቃ ሴንቲሜንትሽ ራሱ ይቀበሏል። ተፈጥሮሽ ራሱ አክሴፕት ያደርገዋል። ዲናያል አይደለም እስልምና ምንም ነገር ላይ ዲናያል አይደለም እስልምና። ቅድም እንደነገርኳችሁ እዚህ ውስጥ በደንብ የቀሩ ሙስሊሞች ካሉ ሊረዱኝ ይችላሉ። ቅድም እንደነገርኳችሁ እስልምና ፍልስፍና አለው፣ እስልምና ታሪክ አለው፣ እስልምና ሳይንስ አለው፣ ትምህርት አለው፣ ጥበብ አለው፣ ዊዝደም አለው። እስልምና የሚያስተምረው ርህራሄነት ነው። እስልምና ጥቁር፣ ቀይ፣ ረጅም፣ አጭር፣ ወፍራም፣ ሀብታም፣ ደሃ የሚል ነገር የለም። እስልምና ብራዘርሁድ ነው። እና አንዳንድ ጊዜ እነዚህ ነገሮች ስታይ ጥማትሽ ነው፣ በቃ የራስሽ ጥማት ነው እኮ you are thirsty of አሁን ብራዘርሁድን እንዴት ነው የምንጠማ የነበረው? ከሰው ጋር አብሮ መግባባትና ማውራትን የነፍስያን ነገር እንዴት ነበር የምንለው የምናስበው? ስፒሪቹዋሊቲ ስንል እኮ እሱን ነው አይደል እንዴ? እኔና አንቺን ሲያገናኘን እኔ አንድ ነገር ድብቅ አድርጌ ልንገርሽ፣ ድብቅ አድርገሽ ሙስሊም እንደሆንሽ ስስታም ናት አዲስ አልኩኝ። ልክ ሲገባት እንዴት አልነገረችኝ? does it fit you? ልክ ሲገባት ለራሷ ብቻ አድርጋ በዛው ጥልቅ አለች። የሚጥማትን ነገር ሄዳ ቲምሩ ዛፍ ስር ቁጭ አለች። በቃ እንደዛ ነው አንደርስታንድ ያደረኩሽ። እንደገባሽ ብትነግሪኝ ኖሮ እኔም ልክ ምን ያህል እንደገባኝ ነግርሽ ነበር፣ ምን ያህል እንደማቀው። እስልምናን በደንብ ነው የማቀው። ሃይማኖት ብዬ ለመጥራት በጣም እንትን ይለኛል፣ ይከብደኛል። እስልምና እሺ ሊቪንግ በቃ ሊቪንግ የምትኖሪው ህይወት ነው እስልምና። አሁን እያደረሽ ስትኖሪው ታውቂዋለሽ። ጠዋት ተነስተሽ ሶላትሽን ስታደርጊ፣ ስትጸልይ፣ ስታመሰግኝ ብዙ ነገር ይገባሻል። በየቀኑ በምታደርጊያቸው አክቲቪቲዎች እስልምና ይገቡሻል፣ እየገባሽ ይላል። እሺ ሊቪንግ ስታይል ራሱን የቻለ ስታንዳርድ አለው። ከልጅነት ጀምሮ ማድረግ የሚገባሽ ነገር አይደንቲቲ ፕሮብሌምሽን ትቀርፊበታለሽ። እስልምና አሁን ለምሳሌ ፈለገው ብትሆኚ ጥቁር ነጭ የሚባል ነገር ብዙ ቦታ ታያለሽ። እስልምና ውስጥ ግን as long as ሃይማኖትን እስካወቅሽ ድረስ you are native and you are local። ከሎካሉ ጋር ሎካል ነሽ፣ ሎካል ካልሆነው ጋር ደግሞ ሎካል አይደለሽ። እኩል ነው በቃ። a journey of equality, a style of equality ነው እስልምና። እና I know it። የዓለም ፖለቲክስ በፈለገው ሁኔታ እየጦዘ በተለያየ ሁኔታ እስልምናን በተለያየ መነጽር ውስጥ ሊያሳየን ይሞክራል እንጂ እስልምና is not like that። የሰው ልጅ ሲቆነጡት የማያለቅስ ሲበጡት የማይደማ የለም።
ስለደማ ስለቆሰለ እስልምና አንድ ሙስሊም ቢጮህ ቢናገር ያ የሃይማኖቱን አግሬሲቭነት አይናገርም የሰውየውን ባህሪ እንጂ እንደውም ሞሮፍ እስልምና እኮ ከዛ በላይ ነው ከዛ በላይ በጣም የዋሻዎቹ ሰዎች የሚባሉትን ታውቋቸዋላችሁ ታሪካቸውን ታውቂያለሽ የሚያካለዚህ ውስጥ ይንገረኝ ስማቸውን ስለረሳዋቸው ነው 970 ዓመት አላህ ያስተኛቸው ታውቂያለሽ አለህን ታሪክ አስሐቡል ካፍ 970 ዓመት የተኙበት ምክንያት እንቅልፍ እንዲወስዳቸው ያደረገው ምክንያቱም እስልምናን ለማስፋፋት አላህ ስራ ሰጥቷቸው ያንን ስራ ለመወጣት በጣም ሰው ከፋባቸው ንጉሶች የነበሩት ንጉሶች አራዊት ሆኑባቸው በጣም አይናቸው ደም የሚለብስ አይናቸው እንደ እሳት የሚንቦገቦግ እስልምና ሲነሳ የሚያስፈሩ በጣም የሚቃወሙ እስልምናን እንደዛ አይነት ሰዎች ነበሩና እነዛ ሰዎች እያሉ እንዴት ነው እስልምናን የምናስፋፋው ብለው እነዚህ ሰዎች ደነገጡ በጣም ደነገጡ እነዚህ ታዲያ አላህ ለምንድን ነው እንደዚህ የሚያደርገን እንደዚህ ያለ ታስክ የሚሰጠን ለምንድን ነው ዱንያውን እንድናሰፋ ለምንድን ነው እንደሚያዘን መጀመሪያ እነዚህን ክፉ ሰዎች ዘውር ለምን አያረግልንም ብለው ራሳቸው እስከ ማዘን ደረሱ ከዛ በኋላ እነዚህን ሰዎች ተው እኔም ማረገውን አውቃለሁኝ አላቸው እነዚህን ሰዎች ዋሻ ውስጥ አንድ ውሻና 6 ሰዎች 6 ናቸው ከተባለው 7ኛው ውሻው ነው 7 ናቸው ከተባለው 8ኛው ውሻ ነው 8 ናቸው ከተባለ 9ኛው ውሻ ነው በዚህ ታሪክ ውስጥ ስለ ውሻ ታሪክ የተጠቀሰው እዚህ ጋር ብቻ ነው በጣም የሚገርማቸው ነገር እና አንድ ዋሻ ውስጥ ገቡ እንቅልፍ ወሰዳቸው ከ970 ዓመት በኋላ እስልምና ተስፋፍቶ ተነሱ እነዚህ ሰዎች ከእንቅልፋቸው ሲነቁ ነገር ሁሉ ተለዋውጦ ነው ያገኙት ሁሉ ነገር ተቀይሮ አላህ ያንን ነገር በሙሉ በፍቅር ነው የጨረሰው በፊት የሚፈሯቸው ሰዎች ሁሉ ከዛ በኋላ እንደውም የሆነች የወርቅ ሳንቲም ይዘው አንዳቸውን ከመሃል ይልኩና ምግብ እንዲገዛላቸው ሲሄዱ ያ የወርቅ ሳንቲም ከ900 ዓመት በፊት የነበረው ነውና ከየት አመጣው ተባለ ያሰሚግ በሚገርም ሁኔታ ከየት ነው ያመጣው ሲባል ነገሩ ታሪኩ ሲወራ የነሱ ነው ከዛ በኋላ እነዚህ ሰዎች ምን ብለው ጻለው መሰለሽ ማየት የምንፈልገውን አየን ከዚህ በኋላ ወንድሞቻችንን አየን አሁን ሚናፈቃን ከኛ በፊት ሙስሊም የነበሩ ወንድሞቻችን እነሱ ጋር መሄድ ነው ብለው አላህን ሞት ለመኑት በቃ ወሰደናል በሰላም በፍቅር እዛ መሄድ ነው የምንፈልገው ብለው መሄድ የሚፈልጉበት ቦታ ላይ መሄዱ በስማቸው መስጊድ ይሰራ አጠገባችሁ በእናንተ ስም እዚህ እንደዚህ ይሰራላችሁ ይደረግላችሁ ቢባል ነው እኛ እዚህ ምድር ላይ አሁን መኖር አንፈልግም በቃ እኛ መኖር የምንፈልገው ቤታችን መሄድ እንፈልጋለን ይሄን ያህል ቤታቸውን እንዲናፍቁ የሚያደርግ ነው አላህ በግድ ማንንም አያሳምነው ይሄን ያለ አዲስ የመረዳት አለኝ እሺ እና አንዳንድ ጊዜ የተቆራረጠ ነገር ከምነግራችሁ አንዳንዴ እንደዚህ እያነበብኩም እየመጣውም በደንብ እንጫወታለን በደንብ